ሰላም ሰላም ተመልካች አድማጮቻችን የዛሬን የጥር 18 የዕለተ ሰኞ 2018 ዓ.ም ምንዛሬ በትይዩ ገበያ በስንት እየተዘረዘረ ነው ብለን ከ14 በላይ የሆኑ ዓለም አቀፍ የሆኑ ምንዛሬዎችን ይዘንላችሁ መጥተናል። የአሜሪካ ዶላር፣ ዩኤስዲ እንዲሁም ዩሮ፣ ፓውንድ፣ የቻይናን፣ የስዊስ ፍራንክ፣ የአውስትራሊያን፣ የካናዳን፣ የኩዌት እንዲሁም የዲርሃም ምን አለፋችሁ ብቻ ዋና ዋና የሚባሉትን ሁሉንም የማሳያችሁ ይሆናል። እስከመጨረሻው ድረስ ቪዲዮን መከታተል አትርሱ። ለቪዲዮ እንዲሁም ለቻናሉ አዲስ ከሆናችሁ ላይክ፣ ሼር ማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን አይረሳ። አሁን ቀጥታ ወደ መረጃው ነው የምወስዳችሁ። አንድ የአሜሪካ ዶላር ዛሬ ጥር 18 2018 ዓ.ም በ190 ከ16 ነው በመዘርዘር ላይ የሚገኘው። 100 የአሜሪካ ዶላር ደግሞ በ19016 ብር በመዘርዘር ላይ ይገኛል በትይዩ ገበያው። በመቀጠል የምንመለከተው ዩሮን ይሆናል። አንድ ዩሮ በትይዩ ገበያ ዛሬ ጥር 18 2018 ዓ.ም እየተዘረዘረ የሚገኘው በ225 ከ70 ነው። 100 ዩሮ ደግሞ 22570 በመዘርዘር ላይ ይገኛል። ከትላንት ተመሳሳይ ቀን ጋር ሲነጻጸር ዩሮ በ0.13 የተወሰነ ዝቅ ማለት ነገር ታይቶበታል። በመቀጠል የምንሄደው ደግሞ የፓውንድ ስተርሊንግን ነው። የአንድ ፓውንድ ስተርሊንግ ዛሬ ላይ በ259 ከ96 በመዘርዘር ላይ ነው የሚገኘው። 100 የእንግሊዝ ፓውንድ ደግሞ በ25996 በመዘርዘር ላይ እንደሚገኝ ያገኘነው የኦንላይን ብላክ ማርኬት መረጃ ያመለክታል። ቀጥሎ የምንመለከተው ተመልካች አድማጮቻችን ከእንግሊዙ ፓውንድ ቀጥሎ የምንመለከተው የስዊስ ፍራንክ ነው የሚሆነው። ስዊስ ፍራንክ እየተዘረዘረ የሚገኘው በ244 ከ82 ሲሆን 100 የስዊስ ፍራንክ ደግሞ 24482 በመዘርዘር ላይ ይገኛል። ዛሬ ጥር 18 2018 ዓመተ ምህረት ምናልባት ተመልካች አድማጮቼ ይህንን መረጃ ለእናንተ በማቀርብበት ሰዓት ላይ ገና በማለዳው ጠዋት ሰኞ ነው። ምናልባት ወደ ከሰዓት አካባቢ ፍላክቹዌት ሊያደርግ ይችላል፣ ከፍ ዝቅ ሊል ይችላል ማለት ነው። ሲቀያየር እንዲሁ የሚያመጣው ለውጥ እንዲሁ በነገው ቀን የማሳውቃችሁ ይሆናል። ከስዊስ ፍራንክ ቀጥሎ የምንመለከተው ደግሞ የአውስትራሊያ ዶላር ነው የሚሆነው። አንዱ የአውስትራሊያ ዶላር በ131 ከ60 ነው በመሸጥ የሚገኘው። 100 የአውስትራሊያ ዶላር ደግሞ 13160 በመዘርዘር ላይ ይገኛል በኦንላይኑ ትይዩ ገበያ። ቀጥሎ የካናዳ ዶላርን ስንመለከት አንዱ የካናዳ ዶላር ስንት ገባ ዛሬ ካላችሁኝ በትይዩ ገበያው መረጃ መሰረት አንዱ የካናዳ ዶላር በ139 ከ01 ነው በመዘርዘር ላይ የሚገኘው። 100 የካናዳ ዶላር ደግሞ በ13901 ብር እየተዘረዘረ ይገኛል። ይህም ትላንት ከነበረበት ጋር ስናወዳደረው በኔጌቲቭ 0 ነው ልዩነት ያለው፣ እንኳን ቀንሷል ለማለት የሚያስችል አይደለም። እንቀጥላለን ተመልካች አድማጮቻችን። በመቀጠል የምንመለከተው ደግሞ የቻይናውን ዩዋን ሲሆን አንዱ የቻይና ዩዋን በ27 ብር ከ35 ሲገባ 100 የቻይና ዩዋን ደግሞ በ2735 በትይዩ ገበያው በመዘርዘር ላይ ይገኛል። ተመልካች አድማጮች እየተከታተላችሁ ያላችሁት የዛሬ የዕለተ ሰኞ የጥር 18 የምንዛሬ ገበያ በተለይ ደግሞ በትይዩ ገበያው ዶላር፣ ዩኤስዲ፣ ፓውንድ፣ ዩሮ፣ ስዊስ ፍራንክ፣ አውስትራሊያ፣ ካናዳ፣ ቻይናን፣ የኩዌትን፣ የዲርሃም፣ የሳውዲ እንዲሁም የኦማን፣ የጆርዳን፣ የባህሬን፣ የእስራኤል እንዲሁም የኢጅፕት በስንት እየተዘረዘረ ነው በሚል እየነገርኳችሁ ነው የሚገኘው።
ቪዲዮውን እንግዲህ እየተከታተላችሁ ነገር ግን ላይክ ሳላደረጋችሁ ላይክ እንድታደርጉ አዲስ ከሆናችሁም ለዚህ ዩቲዩብ ቻናል ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ዘውትር የምንለቀውን የምንዛሬና ሌሎች ዋጋዎች ላይ የተመሰረቱ መረጃዎችን እንድትከታተሉ በማክበር እንጠይቃለን። ቀጥለን የምንሄደው ወደ አረብ ሀገራት ምንዛሬ ነው የሚሆነው። በአረብ ሀገራት ምንዛሬዎች የኩዌትን፣ የዲራምን፣ የሳውዲን እንመለከታለን። የኩዌት ዲርሃም አንዱ በዛሬው ቀን በ622 ከ21 ነው በመዘርዘር ላይ የሚገኘው። 100 የኩዌት ዲናር ደግሞ 62220 ብር በመዘርዘር ላይ ይገኛል። ዛሬ ጥር 18 2018 ዓ.ም። በመቀጠል የምንመለከተው ደግሞ የዲርሃምን ምንዛሬ ነው የሚሆነው። ዲርሃም ምንዛሬው ከትላንት ጋር ሲነጻጸር የተወሰነ በሳንቲም ደረጃ ጭማሪ እንዳለው መመልከት ይችላል። አንዱ ዲርሃም በትይዩ ገበያው በ51 ከ80 ነው በመዘርዘር ላይ የሚገኘው። 100 የዲርሃም ምንዛሬ ደግሞ በ5100 ከ80 በመዘርዘር ላይ ይገኛል። በመቀጠል የምንመለከተው የሳውዲ ሪያል ነው የሚሆነው። አንዱ የሳውዲ ሪያል ስንት ገብቷል በትይዩ ገበያው ካላችሁኝ አንዱን በ50 ብር ከ74 ሲዘረዘር 100 የሳውዲ ሪያል ደግሞ በ5074 ብር እየተዘረዘረ ይገኛል። በመቀጠል የምንመለከተው የምንዛሬ ተመን ደግሞ የኦማን ሪያል ነው የሚሆነው። አንዱ የኦማን ሪያል በትይዩ ገበያው ዛሬ ጥር 18 2018 ዓ.ም ላይ በመዘርዘር ላይ የሚገኘው በ495 ብር ከ22 ነው። 100 የኦማን ሪያል ደግሞ በ49522 በመዘርዘር ላይ ይገኛል። በመቀጠል የምንመለከተው የጆርዳን ዲናርን ሲሆን አንዱ የጆርዳን ዲናር ስንት ገብቷል ዛሬ ካላችሁኝ 268 ከ36 ሲዘረዘር 100 የጆርዳን ዲናር ደግሞ 26836 ነው በመዘርዘር ላይ የሚገኘው። በመቀጠል የባህሬን ዲናርን ስንመለከት እንዲሁ የባህሬን ዲናር በ509 ብር ከ15 ሲዘረዘር ትላንትና ታስታውሱ ከሆነ አንዱ የባህሬን ዲናር 505 ብር ነበር እየተዘረዘረ የሚገኘው። በምንዛሬው እንግዲህ የ4 ብር ለውጥ እንዳለው መመልከት ይቻላል ማለት ነው። ዛሬ ላይ 100 የባህሬን ዲናር በ50915 አካባቢ በመዘርዘር ላይ ይገኛል። በመቀጠል የምንመለከተው ከባህሬን ዲናር ቀጥሎ የኢጂፕት ፓውንድን ሲሆን አንዱ የኢጂፕት ፓውንድ በ4 ብር ከ07 ሲዘረዘር 100 የኢጂፕት ፓውንድ ደግሞ 407 ብር እየተዘረዘረ ይገኛል። ቀጥሎ የእስራኤል ሽቅልን ስንመለከት የእስራኤል ሽቅል 60 ብር ከ68 እየተዘረዘረ ነው የሚገኘው። 100 የእስራኤል ሽቅል ደግሞ በ6067 ብር እየተዘረዘረ ይገኛል። ተመልካች አድማጮቻችን ለዛሬ ለለተሰኞ ለ2018 ዓ.ም የጠዋት ምንዛሬዎቻችን የተመለከትንበት መረጃ በዚያ በቀን እስካሁን አብራችሁን ስለተከታተላችሁን እያመሰገንን በሌላ ቪዲዮ ወደ በኋላ አካባቢ እንገናኛለን። በያላችሁበት ሰላም ሁኑ።